ሰላም ጤና ይስጥልኝ። አገልጋይ ያሬድ ዮሐንስ እባላለሁኝ። ለወጣቶች መልካም ዜና አለኝ። ከሐምሌ 13 የፊታችን ሰኞ እስከ ሐምሌ 24 የሚቆይ በአይነቱ ለየት ያለ ስልጠና ይዘንላችሁ ቀርበናል። በመሳያ ፎር ኦል ኢንተርናሽናል ሚኒስትሪ የዘጋጀ ይህ ስልጠና ከፍተኛ ስነ ልቦና መገንባት የምትችሉበትና በዝማሬና በዝማሬ አገልግሎት ማደግ የምትችሉበትን እድል ይፈጥርላችኋል። በዚህ ስልጠና ውስጥ ጊዜውን መረዳትና የጊዜውን ተግዳሮቶች መቋቋም፣ ራስን መረዳትና በራስ መተማመን፣ አቅዶ መኖር፣ የአምልኮና የሙዚቃ አገልግሎት ወይም ሚኒስትሪ፣ የአዘማመር ሀሁ እንዲሁም ደግሞ መሰረታዊ የድምፅ ስልጠና ቮካል ቤዚክ ትሬኒንጎች ይሰጣሉ ማለት ነው። በእውቅና የረጅም ጊዜ ልምድ ባላቸው አሰልጣኞች የሚሰጠው ስልጠና ነፃ ስልጠና ነው። እድሉን እንድትጠቀሙበት በጌታ ፍቅር አሳስባለሁ። እንግዲህ ቦታችን መገናኛ ግሬት ኮሚሽን 3ኛ ፎቅ 311 የሚኒስትሪው ቢሮ ላይ የሚሰጥ ይሆናል። ከጠዋቱ 3 ሰዓት እስከ 6 ሰዓት ተኩል ከሰኞ እስከ ዓርብ ብቻ ለ2 ሳምንት የሚሰጥ የ10 ቀን ስልጠና ነው። ወጣቶች ይህን እድል በመጠቀም ህይወታቸውን ከፍ እንድታደርጉ ቀጣይ ህይወታችሁን ጉዞ እንድታሳምሩ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ ይመጣል። ተባረኩ። ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን በጀመም ቴሌቪዥን ቅዳሜ 12 ሰዓት ላይ በድጋሚ ሰኞ ጠዋት 3 ሰዓት ላይ እንዲሁም በድንቅ ፍጻሜ ቲዩብ ዘወትር የምትከታተሉን ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። እንግዲህ ዛሬ በተከታታይ ትምህርት ተመልሻለሁ። ባለፈው ጊዜ በሐዋርያው ጳውሎስ መልእክት ወደ ዕብራውያን ምዕራፍ 12 ላይ በመነሳት በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ፣ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም የሚል ቃል አንስተን ስለ መንፈሳዊ ዝለት እየተነጋገርን ነበር። ትንሽ በመሃል ጠፋ ብለናል። እንግዲህ ከ10 በላይ መንፈሳዊ ዝለት ማሳያ ይሆናሉ ያልኳቸውን ነገሮች አቅርቤላችኋለሁ አምናለሁ። እንግዲህ እነዛን ቪዲዮዎች የተከታተላችሁ ቤተሰቦቼ በእርግጠኛነት ራሳችሁን ኢቫሉዌት አድርጋችኋል። አንዳንዶቻችሁም ደግሞ ኮሜንት ላይ ገብታችሁ በትምህርቶቹ በትክክል መንቃት እንደሆነላችሁና እንደዛ አይነት ችግሮች ውስጥ አንዳንዶች ውስጥ ራሳችሁን እንዳገኛችሁት ገልጻችሁልኛል። ዳግም ምጽአትን ስናስብ የዳግም ምጽአት ትምህርት 3 አንጓዎች እንዳሉት ደጋግሜ አስረግጬ ነግሬያችኋለሁኝ። መታየት ያለባቸው፣ መመርመር ያለባቸው፣ መቃኘት ያለባቸው ዘመኑን ለመዋጀት ጥሩ ምልክት መሆን የሚችሉ 3 አካላት እንዳሉ ደጋግሜ ያሳስቢያችኋለሁ። የመጀመሪያዋ ቤተክርስቲያን ናት። ቤተክርስቲያንን በጥልቀት ማየት ያስፈልጋል። ቤተክርስቲያን እየሄደች ያለችበት ጉዞ፣ እየሄደች ያለችበት መንገድ በትክክል እንደ እግዚአብሔር ሐሳብ ነው ወይ የቆመችው? ዘመኑን መዋጀት ችላለች ወይ? በዚህ ዘመን ከሚነፍሰው ነፋስ ከሚመላለሰው መንፈስ በላይ ከፍ ብላ ትበራለች ወይ? የእያንዳንዱ አማኝ የህይወት ስርዓት፣ የህይወት ጥራት በምን ደረጃ ላይ ይገኛል? ልብ በሉ። ዘመኑን የማንመጥን ከሆነ በዘመኑ ላይ መገኘታችን አደጋለሁ። እንግዲህ የኤልያስ ዘመን አለ። የኤልያስ ዘመን ሲያልፍ ደግሞ የኤልያስ መንፈስ እጥፍ ያደረበት፣ የኤልያስ ቅባት በእጥፍ ያደረበት ኤልሳ ይነሳል። ኤልሳ የዚህ የደብል አኖይንቲንግ ወይም ደግሞ የኤልያስ መንፈስ 2 እጥፍ በእርሱ ላይ ማደሩ ዓላማው ኤልዛቤልን ከዙፋኗ ማውረድ ነው። ኤልሳ አላወረዳትም፣ ግን ኤልያስ ሩጫውን ስለጨረሰ ያንን ሩጫ በደብል አኖይንቲንግ ቀጥታ ወደ ኢዩ ያስተላለፈው ኤልሳ ነው። ልብ በሉ። ኤልያስ 2 እጥፍ መንፈስ ይደርብኝ፣ ጸጋ ይደርብኝ ሲለው 2 እጥፍ የኤልያስ መንፈስ በእርሱ ላይ ሲያድርበት ይህን 2 እጥፍ የበቀል የኤልያስ መንፈስ በኢዩ ላይ አጋብቶበታል።
እዚህ እዩ በዚህ ሁለት ጥፍ የበቀል መንፈስ ነው ወደ ኤልዛቤል ሲሄድ የነበረው። ካሬጁን ያገኘው ከዚህ ቅባት ነው። ድፍረቱን ያገኘው ቦልድነሱን ያገኘው ከዚህ ቅባት ነው። ኤልሳ ከኤልያስ የወረሰው፣ ኤልሳ ደግሞ ለኢዩ ያወረሰው። አያችሁ፣ ወታደር ስለሆነ የጦር ጀነራል ስለሆነ ኤልዛቤልን ለመግደል አይችልም። ቢኮዝ ኤልዛቤል የፖለቲካ መሪ ብቻ ሳትሆን መንፈሳዊ መሪም ናት። የጨለማው ዓለም መንፈሳዊ ጀነራል ናት። ከሷ ጀርባ ብዙ የበዓል አማልክቶች አሉ፣ መናፍስቶች አሉ። ተመልከቱ፣ መንፈሳዊ ሰው ውጊያው መንፈሳዊ ነው። ሁልጊዜ መረሳት የለበት ነገር ይሄ ነው። መንፈሳዊ ሰዎች ከመንፈሳዊው ዓለም ወጥተን በስጋ ጥበብ፣ በስጋ ዘዴ፣ በስጋ ብልሃት፣ በስጋ ዕውቀት ነገሮችን ለማድረግ ስንሞክር ብልሽት ነው የሚወጣው። ስለዚህ ደብል አኖይንቲንግ በኤልሳ ላይ ሲያድር ይሄ ሁለት እጥፍ የሆነው የኤልያስ ቅባት የበቀል መንፈስ ነው። እሱ ሁለት እጥፍ ማን ላይ ያድሮበታል ማለት ነው። በቀጥታ እዩ ላይ ነው የገባው። ሄደው ያ እዩ ላይ የገባው መንፈስ ነው ኤልዛቤልን ከሰገነቷ ላይ የፈጠፈጣት እንጂ አይችልም። ናት ቢኮዝ ኢዝ ጀነራል አይችልም። በብዙ ወታደሮች የተከበበች ሴት ናት። ብዙ ጥበቃ የሚደረግላት ሴት ናት። ከዛ በላይ በጣም አስፈሪው ነገር ምንድነው? በእሷ ዙሪያ ያሉ መናፍስቶች በጣም ጃንት ናቸው። ለምን ያች ሴት በዘመናት መካከል የጨለማው ዓለም ወኪል ናት። ኤልዛቤል ማለት በእግዚአብሔር ጉባኤ በእግዚአብሔር ቤተክርስቲያን የሚሰራ የባቢሎን መንፈስ መገለጫ ማለት ነው። ይኸውላችሁ the Babylonian system, the Babylonian spirit when it works in the house of the Lord በእግዚአብሔር ቤት ሲሰራ ያ መንፈስ ኤልዛቤል ይባላል። ዓለማዊ መንፈስ መንፈሳዊ መስሎ እግዚአብሔር ቤት ሲሰራ ኤልዛቤል ይባላል፣ በላም ይባላል። ኒቆላውያን ዓለም ላይ ያለው መንፈስ የባቢሎን መንፈስ ቸርች ሲገባ ቤተክርስቲያን ሲገባ ኒቆላዊነት ነው ስሙ። ዓለም ላይ ያለው የዝሙትና የግልሙትና መንፈስ የሟርት መንፈስ ቤተክርስቲያን ሲገባ የበላም ትምህርት ነው ስሙ። ዓለም ላይ ያለው የሐሰተኛ ትንቢትና የሐሰተኛ ትምህርት ወይም ምልክቶች ሁሉ አሰራር፣ የግልሙትና ሁሉ መንፈስ አሰራር ቤተክርስቲያን ሲገባ ኤልዛቤል ነው ስሙ። ያቺ ሴት በመናፍስት የምትመራ ሴት ናት። እንደው በጌታ በኢየሱስ አምኛለሁና እንደው ጠንቋውና ቃልቻው ዛሩ ሁሉ ገለብጣለሁ ካል ደረጃን ማወቅ አለብህ። ትሳሳታለህ። ደረጃና ልክን ማወቅ አለብህ። ደረጃና ልክን ሳያውቁ ሄዶ መቅጠም አደጋ አለው ወገኖቼ። ጳውሎስ መጋደላችን ከደምና ከሥጋ ጋር አይደለም አለና ከአለቆች፣ ከስልጣናት፣ ከገዢዎች፣ ከጨለማው ዓለም ገዢዎችና በመንፈሳዊ ስፍራ ካለ የክፋት መንፈሳዊ ሰራዊት ጋር ነው የምንጋደለው አለ። ከየት እንደጀመረ ተመልከቱ። ከአለቆች ፓወርስ። ለምን ነው ሂዝ ዳት ሌቭል ጳውሎስ አለቆች የሚባሉ ከሉሲፈር ቀጥታ ኃይል የሚቀበሉ እነሱ ጋር ነው የውጊያ ደረጃው። ከነሱ አንተ ልትጀምር አትችልም። አንተ የምትጀምረው እታች በመንፈሳዊ ስፍራ ያለ የክፋት መንፈሳዊ ሰራዊት ከነሱ ነው የምትጀምረው። አንተ ከነሱ ትጀምርና እነዚህ የሚያመጡትን ክፋት ካለፍክ፣ እነዚህ የሚያመጡትን አመጽ ካለፍሽ፣ እነዚህ የሚያመጡትን የዝሙትና ተግዳሮ የትዕቢት ፈተና ካለፍሽ፣ የቅናትና የመቃኝነት ፈተና ካለፍሽ፣ የምኞት ፈተና ካለፍክ፣ ውሸት ካለፍክ፣ ሐሜት ካለፍክ ከዛ ወደ ገዢዎች ታልፋለህ። ጳውሎስ ከላይ ወደ ታች ነው የወረደው። ከሱ ደረጃ አለቆች፣ ስልጣናት፣ ገዢዎች፣ ሰራዊት። ጳውሎስ ነው፣ አንተ አይደለም፣ እኔ አይደለሁም። ይህ በኢየሱስ የማመን ጉዳይ አይደለም፣ የመንፈሳዊ እድገት ጉዳይ ነው። ስለዚህ አንተ ዛሬ ጀማሪ ክርስቲያን ሆነህ በጌታ በኢየሱስ ስላመንክ ሄጃ አለቃውን ነው መታው ምናምን ካልክ ትሳሳታለህ። የኢየሱስ ስም ራሱ አንተ ላይ የሚሰራው በደረስክበት የእምነት ሌቭል ነው። ያልገባ ነገር ይሄ ነው። የኢየሱስ ስም ከስም ሁሉ በላይ ያለ ስም ነው። ከስም ሁሉ በላይ ያለ ስም ስሙን ለጣለ ሰው የሚሰራው። አንተ ገና ለስም ትጋደላለህ። ስምህ የጠፋ ትላለህ፣ ለስም ትሟገታለህ፣ ለጥቅም ትሟገታለህ፣ ለክብር ትሟገታለህ። ስንት ጦርነት አለ ወዳጄ። እነዚህን ጦርነቶች አራግፈህ የኢየሱስ ስም ብቻ ጉዳይ ሲሆን ያደግክ ትሄዳለህ፣ ከፍ እያልክ ትሄዳለህ፣ ደረጃ እየጨመረ። አለዚያ አይሆንም። እዚህ ኤልዛቤልን ሊቀጥላት የሚችለው እዩ ብቻ ነው። ዋይ እዩ ላይ ያለው ደብል አኖይንቲንግ ስለሆነ ነው። ያ ደብል አኖይንቲንግ የተመጣ ከኤልያስ ማን ተረገው? ኤልሳ ለማን ሰጠ? ለኢዩ። በቃ መንፈሱ ሲመጣ የሚገጥሙ ከዚህ ቅባት ጋር ነው። በዚህ ሌቭል ነው ሰው የሚሄደው። በፈረስ ላይ የሚሄድ ይመስላል እንጂ በአየር ላይ ነው የሚሄደው። ደመናው አብሮት ነው የሚሄደው። ደብል አኖይንቲንግ ፓወር አብሮት ነው የሚሄደው። ዳስ ዋይ ያቺ ጋለሞታ ሴት ከሰገነታ የተፈጠፈጠችው
ብዙ መናፍስቶች አሏት፣ ብዙ አለቆች አሏት። አለቃ መንፈስ የሚሰራባታል። እግዚአብሔርን ከተማ የተቀደሰችው ምድር በጣዖት አምልኮ በበዓል አምልኮ የሞላች አደገኛ ሴት ናት ኤልዛቤል ማለት። ቤተሰቦች ቀልድ አድርጋችሁ እንዳትመለከቷት። ዛሬ ግን ኤልዛቤል መንፈስ ናት፣ አለቃ መንፈስ ናት፣ አለቃ ስፒሪት ናት። ዛሬ አለቃ ስፒሪት ናት። አገር ምትነዳ አገር የምትገለባብጠው፣ እንደዚህ የምትገለባብጠው እንደፈለገች ራሷን እየለዋወጠች ገና ከምኞቱ ጋር ከወዱ ጋር የሚታገል ያመልጣል። ገና ከስሙና ከዝናው ከክብሩ ጋር የሚታገል ያመልጣል። ገና ሳንቲም ለመልቀም መከራውን የሚበላ ያመልጣል። አያመልጥም። በደንብ ነው የምትቀፈደደው፣ በደንብ ነው የምትያዘው። ሰይጣንን እያከበርኩት አይደለም፣ እያገነንኩትም አይደለም። ግን ደረጃን ማወቅ ያስፈልጋል። ቤተሰቦቼ እሱ ነው። ዳዊት ከጎልያድ ጋር ሲገጥም ጎልያድ ዳዊትን ትንሽ ነው አየውና ናቀው ይላል። ከናቀ በኋላ መቶ በጥፊ ያልመታው ምንድነው ያደረገው? በአማልክቱ ስም ረገመው። ለምንድን ነው? በመንፈስ ዲዘርን አድርጓል። ዲዘርን ያደርገው ጎልያድ ምንድነው? ከዳዊት ጋር ሌላ ኃይል አለ፣ ከዳዊት ጋር አስገራሚ ክንድ አለ፣ ከዳዊት ጋር ፈራ ልቡ። ይሄ ብላቴና ዝም ብሎ አልመጣም። የተማመነውን ተማምኖ ነው የመጣው። የአብርሃምን ይስሐቅን አምላክ ያዕቆብን አምላክ ተማምኖ ነው የመጣው። የዘላለም አምላክ ተማምኖ ነው የመጣው። ስለዚህ አማልክቱን ጠራ። የፍልስጤም አማልክት ብዙ ናቸው፣ የአሕዛብ አማልክት ብዙ ናቸው። ሁሉም አጋንንት ናቸው። ሚኒንግ አጋንንት የሚሰራባቸው ናቸው። አይን ያላቸው ማያ፣ ጆሮ ያላቸው ማይሰሙ። ስለዚህ ዳዊት ሚስጥሩ ገብቶታል። ዳዊት ብላቴና ነው፣ የያዘው ወንጭፍ ነው። ጋሻና ጦር ጭሮ የታጠቀው እስከ አፍንጫው ድረስ የታጠቀው 6 ክንድ ከስንዝር ቁመት ያለው ጎልያድ ዳዊትን አይቶ ከናቀው በኋላ ይሄ ነገር ብሎ ጠርጥሮ ወይንም በመንፈስ ነገሩን ተረድቶ በአማልክቱ ስም ረገመው ይላል። አሁን ይሄን ብላቴና ተማምኖ የመጣው ነገር ስላለ የሱን አምላክ ምገጥመው በአማልክቴ ስም ነው ብሎ ብዙ አማልክቱን አምላኮቹን ጠራበት። እገሌ ጣለ፣ ቤል፣ ዳጎን፣ አስታሮት፣ በዓል እያለ የአሕዛብን ጣዖታት እየጠራ በአማልክቱ ስም ረገመው ይላል። ያኔ ዳዊት ምንድን ያደረገው? አንተ ጋሻና ጦር ጭሬ ይዘህ መጥተሃል፣ እኔ ግን በተገዳደርከው በጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ጎልያድስ በአማልክቱ ስም፣ ዳዊትስ በእግዚአብሔር። ነገሩ የስም ሆነ ማለት ነው። የዳዊት አማልክት ስምና የዳዊት አምላክ ስም ጦርነት ሆነ ማለት ነው። አያችሁ፣ የስም ጦርነት ነው። ጎልያድ ገባው፣ ዳዊትም ገባው። ሰልፉ ተቀየረ። በቃ ጠጠር አልጣለም፣ ስም የጣለው። አማልክቱ ሲመቱ ወደቀ ሰውየው። በተገዳደርከው በጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ ሲለው አማልክቱ መቱ። ጠጠር ይጠላል። ከዚህ በኋላ ሰው ተራ ሰው ነው። ይሄ ሰው ከዚህ በኋላ ምናምን ሰው ነው። ምን ነገር ባል ሊወርቅ ይችላል። አማልክቱ ናቸው የያዙት። ይህ መንፈሳዊ ለማሰራር ካልገባን እንቸገራለን ወገኖች። እዚህ መንፈሳዊ ዝለት ማንም ሰው ሊያጋጥመው የሚችል ነገር ነው። በመጀመሪያ እንግዲህ ያየናቸው መገለጫዎቹን ያየነው ከ10 በላይ መገለጫዎችን አይተናል። ድካም፣ የመውደድ ድካም፣ ይቅር የማለት ድካም፣ ቃል የማጥራት ድካም፣ የመጸለይ ድካም፣ የማገልገል ድካም፣ የመመስከር ድካም፣ ኃጢአትን እምቢ ማለት ድካም። በቃ ድካም። ዝላችሁ እንዳትደክሙ አለ። ዝለት ድክመት። ግን ሰዎች ከድካማቸው ጋር ከተስማሙ፣ ከዝለታቸው ጋር ከተግባቡና ዝለት ተመችቷቸው በዝለት ከቀጠሩ ዝለት ወደ ዝገት ይወስዳል። አንዳንዶች ዝገት ውስጥ ይገባሉ። ዝለት ድክመት ነው፣ ይታደስና ወደ ብርታት። ዝገት ከባድ ነው። ዝገት ከለር መቀየር ነው፣ ባህሪ መቀየር ነው። ዝገት የዛ ነገር ዋነኛውን ሰብስታንስ ማጣት ነው ዝገት። አንዳንድ ሰዎች መንፈሳዊ ድክመታቸው በምንም ሊቀሰቀስ አይችልም። ምንም ስብከት፣ ጸሎት ተጸልዮላቸው፣ ተሰብከው፣ ተመስክሮላቸው ብዙ ታምራት ሁሉ ሰምተው መንቃት እስከሚያቀታቸው ይዘላሉ። ይሄ ዝገት ነው። ዘለሳ እዚህ ሰው ከዘለቱ ቶሎ ምን ማድረግ አለበት? ቶሎ
አፈትልኮ መነሳት አለበት። ከድክመቱ ቶሎ መንቃትና መውጣት አለበት። መጸለይ ሲያቅተው እንደው በእልህ በኃይል መጸለይ ነው። ወንጌል መመስከር ሲያቅተው እንደ እብድ ሰው መመስከር ነው። መውደቅ ነው። እግዚአብሔር ሆይ በቃ በአባቱ እጅ መውደቅ ነው ያለበት። እንዳትረሱ ውጊያው እኛ ውስጥ ነው ያለው። ከውጭ አለ ይመጣው። እኛ ውስጥ ያለው ድክመት ተጠቅሞ ነው ሁልጊዜ ጠላት አታክ የሚያደርገን። በውስጣችን ፍላጎቶች አሉ፣ መሻቶች አሉ፣ እቅዶች አሉ፣ ፕላንና ፕሮግራሞች አሉ። እነዚህ ሁሉ መሰረት አድርጎ ነው የሚዋጋን። እነዚህ ሁሉ ለጠላት በጣም ብዙ የውጊያ በሮች ናቸው። እግዚአብሔር ግን ሰውን ሲመራ ነገሮች በጣም ቀላል የሚሆኑትና በነፍሳችሁ ዝላችሁ እንዳደጉም ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ይሄ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም ነው ሐዋርያው ያለው። እንግዲህ ፋይናሊ ሰው መጸለይ አልቻለም፣ ቃል ማጣት አልቻለም፣ ቸርች መጣት አልቻለም፣ ህብረት ማድረግ አልቻለም፣ መመስከር አልቻለም፣ መጾም አልቻለም፣ ምናምን አልቻለም። የዚህ ነገር ፍጻሜ ምንድን ነው ሲባል ቀጥታ ለኃጢአት እጅ መስጠት ነው። እነዚህ ማለት ትጥቆችን በሙሉ እያወለቁ ማስቀመጥ ማለት ነው። የእምነት ጋሻ ይቀመጣል፣ የመዳን ራስ ቁር ይቀመጣል፣ የመንፈስ ሰይፍ ቃሉ ይቀመጣል። እውነትን ተጫምታችሁ እውነት ይቀመጣል። ቃሉ አያችሁ፣ ሁሉ ነገር ይቀመጥ ይወልቅና ሰውየው ወታደር ሳይሆን ተራ ሰው ይሆናል። ከዛ በኋላ ምርኮ ነው። ወታደር ሲማረክ መጀመሪያ ትጥቅ ነው የሚፈታው። ወታደር ሲማረክ መጀመሪያ ትጥቅ ነው የሚያወልቀው። ከዛ በኋላ እጅ የሚሰጠው ታጥቆ የሚማረክ የለም። ተማርክ ያለው ካለ ትጥቅ ነው የሚፈታው። ከዛ በኋላ እጁን አንስቶ ነፃ መሆኑን ምንም ጥቃት ማድረስ የማይችል ተራ ሰው ደካማ ሰው መሆኑን አረጋግጦ ነው ወደ ቀጣዩ ነገር ምርመራ የሚሄደው። ስለዚህ አንድ ክርስቲያን እነዚህን አርመርስ ወይም መንፈሳዊ ቃጦሮች ካወለቀና ከጣለ በኋላ በመቀጠል ቀጥታ ሄደው ጠላት ወደሚመራው አቅጣጫ ነው የሚሄደው። የሚያስተኛ ቦታ ይተኛል፣ የሚያስቀምጠው ቦታ ይቀመጣል። ብላ ያለውን ይበላል፣ ጠጣ ያለውን ይጠጣል። አለቀ በቃ። የተማረከ ሰው እንደዚህ ነው የሚሆነው። መንፈሳዊ ቃጦሮች ቀስ ቀስ እያሉ ከላችን ላይ ይወልቃሉ። ቀስ እያሉ ይወልቃሉ። ሄልሜቱ ይወልቃል፣ የደረት ጥሩሩ ይወልቃል፣ ጋምባሌው ይወድቃል፣ ሰይፉ ይወድቃል፣ ጋሻው ይወድቃል። አያችሁ፣ ትጥቆች ሁሉ ቀስ እያሉ ይፈታታሉ። ከዚህ በኋላ ሰውየው እጅ ወደ ላይ መስጠት ነው። ከዚህ በኋላ ጠላት ወደ መራው ነው የሚለው ኃጢአት። ከኃጢአት ጋር እየተጋደላችሁ ያለው እየታገላችሁ ወደሚል ነገር ይመጣል ማለት ነው። ሰውየው ምን ይጀምራል? በውጭ ያለውን በዓለም ያለውን ኃጢአት መጋደል ሲገባው ለዚህ ተጠርቶ ሳለ ትግል ይጀምራል። ትግል የረሳውን ኃጢአት፣ የተውን ኃጢአት፣ እርም ያለውን ኃጢአት፣ የናቀውን ኃጢአት፣ ያዋረደውን ኃጢአት፣ የሰደበውን ኃጢአት፣ የተበቀለውን ኃጢአት እንደገና ተመልሶ ከፍሎ ማሳደድ ይጀምራል። ጴጥሮስ ታስታውሳላችሁ? እጁን ዘግቶ ሳት ሲሞቅ ከማን ጋር? ከጌታ ገዳዮች ጋር፣ ጌታን ከሚሰቅሉ ሰቃዮች ጋር፣ ከገራፊዎች ጋር። አያችሁ፣ ከዛ እጅ ዘርግቶ እሳት መሞቅ እዛ ጋር አይበቃም፣ ተሸነፈ። ከዛስ በኋላ አንተ ብላ የመጣችሁ ሴት ማናት? እንዲህ እጇን እየጠራረገች ልብሷ ላይ ከጓዳ ወጣ በማን እንደተፈተነ ይሁንኛ። እቺ ሴት መጣ አልነበርክም እንደ ከሱ ጋር አላውቅም እንደ ስትል ምንድነው የምታወሪው? የምትዩን ሰው ከቶ አላውቀው ብሎ ኢየሱስን ግጥም አድርጎ በአንድ ሴት ፊት፣ ምስኪን ሴት ፊት ነው የካደው። ትንሽ ጎበዝ ወታደር መጣ፣ ትንሽ ጎበዝ አለቃ አዛዥ ጀነራል መጣ። በሁሉም ፊት ግጥም አድርጎ እንደዚህ ይጣለኝ ያለ በትሩን እየጣለ ማለት ተገዘተ። ይሄ ሁሉ ውሸት ነበረ። በደንብ ያውቀዋል። አብሬ ሞታል ብሎ ሲፎክር ነበረ። ሰውየው ሳያውቀው ኃጢአት ውስጥ ገባ። ለምን? ትጥቅ ፈታ፣ እጅ ሰጠ፣ እሳት ሞቀ። አቃለቀ። አንድ ቀን ጠላት የሚፈልገ አንድ ቀን ብቻ፣ አንድ ጊዜ ብቻ አለቀ። ከዛ ላንተ ራስ ትሄዳለህ። ያውቀዋል። ዘር ነው፣ ኃጢአት ዘር ይገባና ልክ እንደ ቫይረስ ራሱ በውስጥ ያባዛና መለም ሰውነትን በሙሉ ነፍስና ስጋን ሰቅዞ ይዘዋል። በቃ አለቀ። እስኬፕ ነው ወይ ቱ እስኬፕ። እዚህ መንፈሳዊ ዓለም ላይ ሁለት አይነት ሰዎች አሉ። ስለ መንፈሳዊ ዝለት ያየነው የትኛው ሰው ናችሁ እናንተና እኔ? የትኛው ሰው ነን? ይሄ በጣም አሳሳቢ ነገር ነው። እሱም ነገር ማወቅ ጥሩ ነው። የትኛው ሰው ነን የሚለውን ነገር ማወቅ ጥሩ ነው። ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ላይ እኔም ወንድሞች ሆይ ቁጥር 1 ጀምሮ የሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም ማለት። እንደ መንፈሳዊ ሰው ልናገራችሁ አልቻልኩም፣ ግን የሥጋ እንደመሆናችሁ ሕፃናት እንደመሆናችሁ ነው የምናገረው።
ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ ይላል። ስለዚህ ሕፃናት መንፈሳዊ ዓለም ላይ ሕፃናት የሆኑ ሰዎች ቸርች የተመላለሱ ሕፃናት የሆኑ ሰዎች ጽኑ መብል ጠንካራ የሆነ መብል ሚኒንግ ጠንካራ ትምህርት መማር አይችሉም። ጠንካራ ትምህርት ሲባል ይበረግጋሉ፣ ይደነግጣሉ፣ ይሸሻሉ፣ ይፈራሉ። አያችሁ ለምንድን ነው? አላደጉማ። they are not strong። ይሄ ማለት መጀመሪያ የሰሙትና አሁን ሊማሩ የሚገባው ትምህርት ላይ ሊያደርሳቸው የሚገባው ትምህርት ከነሱ ጋር አልተዋሃደም። ልባቸው የለም። ረስተውታል። they don't have time to study the word። ቃሉን ለማጥናት ጊዜ የላቸውም። ሞባይል ላይ ያሉት እነሱ ሞባይል ላይ ሚዲያ ሶሻል ሚዲያ ላይ ያሉት እነሱ የእግዚአብሔርን ቃል ለማጥናት they don't have time። ለመጸለይ they don't have time። ከመንፈስ ቅዱስ ጋር ህብረት ለማድረግ ጊዜ የላቸውም። ዳስ ጠንከር ያለ ትምህርት ሲመጣ ምንድን በቃ በርግገው ይጠፋሉ ማለት ነው። በርግገው ይጠፋሉ። እነዚህ ሁሉ ጊዜ በቃ እንዲታካ የበላቸው ቦታ እየታከከላቸው መኖር የሚፈልጉት ጌታ አይጠልሽም፣ አይተውህም፣ አይዞህ እወዳለሁ ይልሃል፣ አረሳውም ይልሃል። እግዚአብሔር ማን ረሳለሁ ማን እንጠላለሁ እንዳላላውቅም እኔ እንደዚህ የተባሉ መኖር የሚፈልጉ ያለቀሱ መኖር የሚፈልጉ ሰዎች ናቸው። ሕፃንነት ነው ማልቀስ ወገኖች። መንፈሳዊ ዓለም ላይ አልቃሹ ሕፃናት ናቸው። አብሶ ስለ ጉድለት ስለምን የሚያለቅሱ ሕፃናት ናቸው። ያቱም እዚህ የሚኖሩበትን ዓላማ አልገባቸውም። ያለቅሱበት ሌላ ብዙ ጉዳይ ያለ በማይረባ ነገር እያለቀሱ ነው ያሉት። በቃ ጠላቱ ላይ ሕፃን ነው። ይኸው ከእግዚአብሔር ባንወጣም ካላደገ ምንም እንደማንፈጥር ያውቃል። ግን ችግሩ እንደ አዶንያስ ካልነገስኩ ደግሞ ብሎ ቀንደ መለከት እንደነፋ ነግሻለሁ ብሎ እንደነፋ ሁሉ እግዚአብሔር የቀባውና ያመረጠው በጥበብና በማስተዋል የሞላው ሰለሞን እያለ ያሳደገው ደብቆ ያሳደገው እያለ ራሱ በአደባባይ ገልጦ ነግሻለሁ እንዳለ ካልነገስኩ ይላሉ እነዚህ ሰዎች። ግን ዚያር ሕፃናት ዚያር ኪድስ ስፒሪቹዋል ኪድስ። እነዚህ ሰዎች ጸጋ ቢሰጣቸው አገር ይዘው ይጠፋሉ። አሁን የቤተክርስቲያን ያጋጠማት ችግር ይሄ ነው ወገኖች። ስለዚህ ጸጋን ናችሁና እስካሁን ድረስ ጠንካራ መብል ወይም ደግሞ ጽኑ መብል መብላት አትችሉም ማለት ነው። ቅናትና ክርክር የሚገኝባችሁ ስጋውያን መሆናችሁ አይደላችሁ። ምን በቃ ቅናት አለባቸው፣ ክርክር አለባቸው። ክርክራቸው ደግሞ በእግዚአብሔር ቤት ስለራሳቸው እግዚአብሔር ቤት አለ። ምክንያቱም የእግዚአብሔር ቤት ነው፣ ግን ክርክሩ ለራሳቸው የሚሟገቱት የሚጨቃጨቁት ለራሳቸው። ቅናት አለ፣ ይቀናሉ። እግዚአብሔር ካጠገባቸው ሰው እያነሳ ከኋላ እየመጣ ሰው ከፍ እያለ ሲሄድ እግዚአብሔር የቀባው ሲሄድ ያበረታው ሲሄድ በልቡ ሙሉ የተሰጠ ሰው ይመጣላ። እሷ እዚህ ያሾፈች እሱ ያሾፈ እግዚአብሔር ጠዋትና ማታ የሚንቀለቀል ሰው ይመጣል። እንባ የማይጠግብ ሰው ይመጣል። በጌታ ፊት ሆኖ ይመጣል። ፊቱን የማይረካ የማይጠግብ ሰው ይመጣል። ቃል አንብቦ የማይጠግብ ሰው ይመጣል። ይህን ሰው እግዚአብሔር ይሞላውና እያዩ ይቀባዋል። ቅናትና ክርክር ይነሳል። ያኔ ማናት እሷ? ማነው እሱ? ትላንትና መታ ከየት ነው እሷ? በቃ ያችሁ ምክንያቱ ሕፃን ነው። እሱ ምን ይደረግ? እግዚአብሔር ለሕፃን ጸጋ ሰጥቶ አገር ይገልበጥ እንዴ? አገር ይጥፋ እንዴ? ትውልድ ይጥፋ እንዴ? ለሕፃናት አሁን ሕፃናት ይሄን ነገር እያያዙት ነው ችግር እየተፈጠረ ያለው ማለት ነው። ስለዚህ ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ እንግዲህ የስጋዊነት ማሳያው ይሄ ነው። አንድ ሰው እግዚአብሔር ቤት ረፍቱ እስከሌለ ደስታው በመገኘቱ በእግዚአብሔር ጉባኤ እኔ ካላገለገልኩ እኔ ካልወጣሁ ካልገባሁ የሚል ከሆነ እገሊት እያለ አይኑን ሰው ላይ የሚያሳርፍ ከሆነ በእግዚአብሔር ቤት ይሄ ሰው ስጋዊ ነው። ረፍት ነው፣ ተድላ ነው፣ ደስታ ነው። በቃ በመገኘታችን ብቻ እግዚአብሔር ቤት እግዚአብሔር እየተናገረን እየመራን ስለሆነ እያጽናናን ስለሆነ ደግሞ ዓላማውን እየነገረን ከፍ ያለ ጥሪ እንዳለ እያበሰረን ስለሆነ ደስ ሁሉም በፍቅር በስስት እያየን መኖር እግዚአብሔር ቤት ያለብን። ቅናትና ክርክር ካለብህ ወደቅም ጠላም 30 ዓመት ማታገለግልም ስጋዊ ነው። ቤተክርስቲያን የሞላት አሁን ነው። ቅናትና ክርክር፣ በወንድም ላይ መቅናት፣ በእህት ላይ መቅናት። ከዛ ቅናት ካለ ምን አለ? ክርክር አለ፣ ጭቅጭቅ አለ፣ ትርምስ አለ፣ ግጭት አለ። ይህ በጣም አስነዋሪ የሕፃንነትና የስጋዊነት ባህሪ ነው ማለት ነውና ይሄ እነዚህ ስጋውያን ክርስቲያኖች ይባላሉ። እንደሱ ለማድረስ አትመላለሱ። ምን አንዱ እኔ የጳውሎስ ነኝ፣ ሁለተኛው እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለም ምን ብለው እነዚህ ሰዎች የክርስቶስ ነኝ አይደለም የሚሉት። እኔ ጳውሎስ ያስተማረኝ የጳውሎስ ደቀ መዝሙር፣ አጵሎስ ያስተማረኝ አጵሎስ ነኝ፣ አንዱ ደግሞ ኬፋ ይላል። እኔ ኬፋ ነኝ ይኸውላችሁ፣ አያችሁ በሰው ስም መጠራት የሚፈልጉ ናቸው። ሰው ብቻ ጳውሎስም አጵሎስም ኬፋም ሰዎች ናቸው። የክርስቶስ ነበሩ። ክርስቶስ ላይ አልተተከሉም። ክርስቶስ ላይ አልቆሙም። ሰው ላይ ነው የቆሙት። በሰው ይመካሉ። ስለዚህ እነዚህ ስጋውያን ክርስቲያኖች ይባላሉ። ባጭሩ ስጋውያን ክርስቲያኖች ይባላሉ። ሁለተኛዎቹ መንፈሳዊ ክርስቲያኖች የሚባሉ ናቸው።
መንፈሳዊ እዛው ከፍ ብለን ለፍጥረታዊ ሰው አንደኛ ቆሮንቶስ 2:14-16 ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ለማን? ፍጥረታዊ። ይሄ መጀመሪያው ሰው ፍጥረታዊ ጨርሶ የእግዚአብሔር ነገር ሊገባው አይችልም። ሁለተኛው አሁን ያየሁት ስጋዊ ሰው ነው። እግዚአብሔር ቤት ነው ያለው፣ ተወልዷል፣ ልጅ ነው፣ ቅናትና ክርክር አለበት። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። ማን? ፍጥረታዊ ሰው። ይሄ ስጋዊ ሰው አይደለም፣ ፍጥረታዊ ነው። መንፈሳዊ ሰው ግን አለ እግዚአብሔር ቤት ያደገው የተለወጠው የእግዚአብሔር ሐሳብ የገባው እቅዱ የገባው እንደ እግዚአብሔር ሐሳብ ወክ ያደረገ ያለ መቆረጥ ያለበትን ቆርጦ ጥሎ በእምነት የሚጓዘው ሰው ከእምነት ወደ እምነት የሚለወጠው ሰው ከክብር ወደ ክብር የሚሄደው ሰው መንፈሳዊ ሰው ይባላል። ይሄ ሰው መንፈሳዊ ሰው ሁሉን ይመረምራል። ማን? መንፈሳዊ ሰው። ራሱ ግን በማንም አይመረመርም። ማለት የዚህ ሰው የማይንድ ማወቅ ይከብዳል፣ በጣም ያስቸግራል። ለምንድን ነው? የሚመራው ጌታ ስለሆነ ነው፣ ሌላ ነገር አይደለም። ምንም አብስትራክት አይደለም። ሰውየው ምንም የለው፣ ጌታ ነው የሚመራው እና እሱን መገመት ይከብዳል። አይገመትም። ይሄ ሰው እንዲህ ውስጥ የለም፣ እዛ ጋር እንደዛ ውስጥ የለም፣ እዛ ይሄን ፈልጎ ነው የለም፣ አታገኙትም። በቃ ስመለጠፍ ነው የለም፣ እሱ አይገኝም። ለየትኛው ምጣፍ የለም፣ ታፔላ የለም እሱ ማለት ነውና መንፈሳዊ ሰው ሁሉ ይመረምራል፣ ራሱን በማንም አይመረምርም ብሎ ሚስጥሩን ሲናገር እንዲያስተምረው የጌታ ልብ ማናውቆት ነው። ስለዚህ ይህን ሰው የሚያስተምረው ማነው? የጌታ ልብ ብሎ እኛ ልብ ነው አለና እኛ ግን የክርስቶስ ልብ አለን። we have the mind of Christ ይላል ማለት ነው። ይሄ የክርስቶስ ልብ የተባለው መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። አይሹ እዚህ ጋር ምን አለ? እንዲያስተምረው የጌታ ልብ ማናውቆታልና የሚያስተምረው የጌታ ልብ ነው፣ እኛ ክርስቶስ ልብ አለን አለ። እዚህ ጋር ደግሞ እዛው ምዕራፍ 2 ቁጥር 10 ላይ የእግዚአብሔር መንፈስ ቅዱስ ማለት ነው የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለው ማንም አያውቅም። እኛ ግን ከእግዚአብሔር እንዳው ተሰጠን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም በማለት በመንፈሱ በኩል እንደሚያስተምረን በመንፈሱ በኩል እንደሚገልጥልና እንደሚገልጠን ይናገራል ማለት ነው። የመንፈሳዊ ዝለት ተቃራኒው መንፈሳዊ ዝለት እንግዲህ የስጋውያን ክርስቲያኖች ካራክተር ነው። የስጋውያን ሰው ክርስቲያኖች ማንነትና መገለጫ ነው። ነገር ግን እዚህ ጋር የተነገረለት ሰው መንፈስ የእግዚአብሔርን ጥልቅ ነገር የሚገልጥለት መንፈስ የሚያስተምረው እሱ መንፈሳዊ ሰው ተብሎ ይጠራል። ስለዚህ ፍጥረታዊ ሰው አለ። ይሄ ዳግም ያልተወለደ ጌታን የማያውቅ ሰው ነው። ሁለተኛው ዳግም የተወለደና ያላደገው ስጋዊ ሰው አለ። 40 ዓመትም ሊሆን ይችላል። በየትኛው ማድረግ ሊጠራ ይችላል። ግን የለም ያለ ስጋዊ ሰው ገና ቅናትና ክርክር አለበት። ነብይ ነኝ ሐዋርያ ነኝ ፈለገው ሊል ይችላል። ነገር ግን ምንድነው ሰውየው ቅናትና ክርክር ያለበት ስለሆነ ይሄ ሰው ስጋዊ ሰው ነው ማለት ነው። ሌላው ግን መንፈሳዊ ሰው የምንለው በመንፈስ ቅዱስ የሚመራ ነው። ሐዋርያ ጳውሎስ በሮሜ መልእክቱ ምዕራፍ 8 ላይ ሮሜ ምዕራፍ 8 ላይ ሐዋርያው ምንድነው የሚለው? ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። በእግዚአብሔር መንፈስ የመራት ሚስጥር መንፈሳዊ ሌላ ነገር የለም። በሰው ጥበብ አይደለም፣ በሰው እውቀት አይደለም። በእግዚአብሔር መንፈስ እየተመራ ማንም ሰው ሊዝል አይችልም። በእግዚአብሔር መንፈስ እየተመራ ማንም ሰው ድካም ውስጥ ሊገባ አይችልም። Our guarantee is the Holy Spirit. መንፈስ ቅዱስ ጋራንቲያችን ነው፣ ዋስትናችን ነው። የመንፈሳዊ ብቃት፣ የመንፈሳዊ መረዳት፣ የመንፈሳዊ ጥበብ፣ የመንፈሳዊ ኃይል ምንጭ ያለ ገደብ፣ ያለ ልክ፣ ያለ ወሰን እንዲሁ ዝርግፍ ብሎ በክርስቶስ ኢየሱስ ደም ምክንያት ወደኛ የወረደውና ከኛ ጋር አብሮ የሚሰራው ክቡር እግዚአብሔር መንፈስ ቅዱስና የዘላለም መንፈስ ቅዱስ አለ። በእግዚአብሔር መንፈስ የሚመሩ እግዚአብሔር ልጆች ናቸው አለ። መንፈሳዊ ሰዎች ማለት እንደ እግዚአብሔር ልጆች የሚመሩ ማለት ነው። ያ መንፈስ ራሱ የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከምናችን ጋር ይመሰክራል አለ፣ ከመንፈሳችን ጋር። መንፈስ ቅዱስ እንደ እግዚአብሔር ልጆች መሰከረልን ማለት ከዚህ ውጭ ሌላ መሰከር የለንም። እንደ እግዚአብሔር ልጆች የአባታችን ፈቃድ እያደረግን እንመላለሳለን፣ በመገለጥ በኃይል እንመላለሳለን። የመንፈሳዊ ዝለትን የማምለጫ መንገድ በመንፈስ ቅዱስ የመመራት ጉዳይ ብቻ ነው። ይሄ እንድትይዙልኝ እፈልጋለሁ። መንፈሳዊ ሰው
በመንፈስ የሚመራ መንፈስ እንደወደደ የሚመራው እንደ እግዚአብሔር ልጅ በእግዚአብሔር ፊት የሚኖር የእግዚአብሔርን ፈቃድ ለማድረግ የሚጋደል እዚህ ዓለም ላይ የምኖረው ለእግዚአብሔር ሐሳብ ፈቃድና ምክር ብቻ ነው ብሎ የሚያምን ሰው ሌላውን እግረ መንገድ እያደረገ የሚሄድ ሰው መንፈሳዊ ሰው ይባላል። ሃሌሉያ! ይሄ ነው። ስለዚህ መንፈሳዊ ዝለት ማለፊያው መንገድ ከመንፈስ ቅዱስ ጋር ያለ ንብረት ነው። እሱ መስማት ነው፣ መታዘዝ ነው። መንፈሳዊነት ሚስጥሩ መንፈስ ቅዱስ ነው። ሌላ ነገር የለው። የኛ ትግል አይደለም፣ ከሱ ጋር መስማማት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ሊመጣ ዘመኑ ቀርቧል። ስለዚህ ራሳችሁን አንቆ መንፈስ ቅዱስን ኢንቫይት አድርጉት። ተወዳችኋል። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ